ሰላም ሰላም የተወዳችሁና የተከበራችሁ የአርሰናል ፍሌር ተከታታዮቻችን በዛሬ ስፖርታዊ መረጃችን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ የተሰሙ አዳዲስ ስፖርታዊ መረጃዎችን ላጋራችሁ ጊዜና ሰዓቴን ጠብቄ ተገኝቻለሁ። በዛሬ ስፖርታዊ መረጃችን የአልቫሬዝ የኦሺሜን ዝውውርን ጉዳይ በተመለከተ መረጃ አጋራችኋለሁ። ከተጫዋች ዝውውር ጉዳይ ጋር በተገናኘ የተከላካይ መስመሩን አርሰናል ለማደስ እንቅስቃሴዎችን እያደረገ መሆኑን የሚያመላክት መረጃዎች ወጥቷል። የጃሪ ኮንሳና የኤዝሪ ኮንሳ ዝውውር ጉዳይ በተመለከተ አጠር ያለ መረጃ አጋራችኋለሁ። ከክረምት የዝውውር መስኮት ዝውውር ጉዳይ ጋር በተገናኘ የአርሰናል የዝውውር ስትራቴጂ ምን ይመስላል የሚለውን ነገር እንመለከታለን። እሁድ ዕለት አርሰናል በኮሚኒቲ ሺልድ ማንቸስተር ሲቲን ያስተናግዳል። ይህንን ጨዋታ በተመለከተ ማይክል አርቴታ ምን አይነት አስተያየት ሰጥቷል የሚለውንም ነገር በዛሬ ስፖርታዊ ዜናችን ላይ ከምንመለከታቸው ጉዳዮች ውስጥ ይካታሉ። ቪዲዮውን ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። ቀደም ሲል መግቢያ ላይ እንደጠቀስኩላችሁ ከማይክል አርቴታ አዲስ ኮንትራት ጉዳይ ጋር የተገናኘ አዲስ መረጃ አለን። እሱን አጋራችኋለሁ። የአርሰናል የክረምት የዝውውር ስትራቴጂ እስካሁን ድረስ ምንም ግልጽ አይደለም። አርቴታ ከቻምፒዮንስ ሊግ ፍጻሜ በኋላ ስለ ክለቡ ትልቅ ምኞትና ስትራቴጂ ቢያስረዳም እስካሁን ምንም አዲስ ግልጽ የሆነ ነገር የለም ሲል ሳሚ ዋሌት ይዞት የወጣው ዘገባ ይጠቁመናል ማለት ነው። ይህ የተባለበት ምክንያት አርሰናል በክንፍ መስመር ላይም በአጥቂ መስመር ላይም ያለው ምኞት ግልጽ አለመሆኑን ተከትሎ አርሰናል አሁን ላይ እየተከተለበት ያለው ስትራቴጂን ለማወቅ ከባድ መሆኑን ተከትሎ ነው ይህን ዘገባ ያጋራው። ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ አሁንም ይሄ ጋዜጠኛ ሳሚ ዋሌስ ይዞት የወጣው መረጃ ላጋራችሁ። አርሰናል ጁሊያን አልቫሬዝን ለማስፈረም የነበረው ህልም ለጊዜው አብቅቷል የሚል ነው። ይህ መረጃ ከምን ጋር ይገናኛል? ጧት ከዘገብኩላችሁ መረጃ ጋር ይገናኛል። አርሰናሎች ተጫዋቹን ማስፈረም ቢፈልጉ ዲያጎ ሲሜኒ ቢያንስ ለ1 አመት ተጫዋቹ በክለቡ እንዲቆይ እንደሚፈልግ ተነግሯል። ስለዚህ አሁን ላይ አርሰናል ተጫዋቹን ለማስፈረም የሚሄድበት ርቀት በጣም ጥቂት ሊሆን የሚችልበት እድል እንዳለ ተጠቅሷል። እንግዲህ ሁሊያን አልቫሬዝ ወደ አርሰናል የመምጣቱ ሁኔታ አሁን እየጠበበ መጥቷል። የክረምት የዝውውር መስኮት ሊዘጋ በጣም ጥቂት ቀናቶች ብቻ ነው የቀሩት። ከዚህ ጋር በተገናኘ ነው ይህንን መረጃ ይዞ ወጣት። ሁሊያን አልቫሬዝ ወደ አርሰናል የሚያደርገው ዝውውርን በቀጣይ የምንመለከተው ጉዳይ ሆኖ ነገር ግን አሁን ላይ ባለው መረጃ መሰረት ተጫዋቹ ወደ አርሰናል የመዘዋወር እድሉ እየጠበበ መምጣቱን የሚያመላክት መረጃዎች ወጥቷል። ቪክተር ኦሺሜን ወደ አርሰናል የሚያደርገውን ዝውውር ጉዳይ በተመለከተ ወደ መሀል መስመር ላይ የማጋራችሁ መረጃ ይኖራል። ገብርኤል ማርቲኔሊ ወደ አርሰናል የሚለቃሉ የሚለውን ነገር እንመልከት። ማርቲኔሊ በሚያገኘው ከፍተኛ ደሞዝ አማካኝነት ወደ ሮማ ሆነ ወደ ጣሊያን ክለቦች መዘዋወር አዳጋች ያደርገዋል ሲል ፋብሪዞ ሮማኖ ከተጫዋቹ ዝውውር ጉዳይ ጋር በተገናኘ የጠቀሰው መረጃ ይጠቁመናል። በትላንትናው ዕለት ገብርኤል ማርቲኔሊ ከአርሰናል ቢለቅም የቱርኩ ክለብ የሆነውን ጋላታሳራይ መቀላቀል እንደማይፈልግ በወኪሉ በኩል አሳውቋል። ማርቲኔሊ በአርሰናል ቤት መቆየት ይፈልጋል። 1 አመት ኮንትራት ብቻ ቀርቶታል ተጫዋቹ። አርሰናል ደግሞ ተጫዋቹን መሸጥ ይፈልጋል። ይህ የሆነበት ዋነኛ ምክንያት በክንፍ መስመር ላይ አንድ ተጫዋች ለማስፈረም አርሰናል ፍላጎት ከመኖሩ ጋር ተያይዞ ነው። ነገር ግን እስካሁን ባሉት መረጃ መሰረት ገብርኤል ማርቲኔሊ የመልቀቁ ሁኔታ አሁን እየጠበበ መጥቷል። ምክንያቱም ተጫዋቹ ወደ ሮማም ለመዘዋወር ከባድ የሚያደርግበት አንድ ምክንያት ምንድነው? በሳምንት በአርሰናል ቤት የሚያገኘው ደሞዝ እንደሆነ እየተዘገበ ይገኛል። ሌላኛው ከፋብሪዞ ሮማኖ ዘገባ ለመረዳት እንደምንችለው ገብርኤል ማርቲኔሊ ወደ ቱርክ የሚሄድ እቅድ ስለሌለው ወደ ጋላታሳራይ ለመቀላቀል ፈጽሞ አልተቃረበም ሲል ከገብርኤል ማርቲኔሊ ዝውውር ጉዳይ ጋር በተገናኘ ይዞት የወጣው መረጃ ይጠቁመናል። ሌላኛው የምንመለከተው ማይክል አርቴታን በተመለከተ ማይክል አርቴታ ከአርሰናል ጋር የሚያቆየውን አዲስ ኮንትራት ተፈራርሟል። በቀጣይ በአርሰናል አሰልጣኝነቱ እንደሚቀጥልም ይጠበቃል የሚሉ መረጃዎች ወጡ። ኦሺሜንን በተመለከተ ቤን ጃኮቭ ያጋራውን መረጃ ላጋራቸው። የቪክተር ኦሺሜን ዝውውር ዋጋ እና ደሞዝ ለአርሰናል ፈተና ይሆንባቸዋል። በዚህ ወቅት ከስምምነት ለመድረስ የሚደረገው ምንም አይነት እንቅስቃሴ የለም። ከስምምነቱ ጉዳይ ጋር በተገናኘ አርሰናል ተጫዋቹን ለማስፈረም በጣም አዳጋች ሁኔታ ውስጥ እንደሚገባ ከቤን ጃኮቭ ዘገባ ለመረዳት እንቻለን። ቤን ጃኮቭ ይዞት በወጣው መረጃ መሰረት አርሰናል ኦሺሜንን በክረምት የዝውውር መስኮት ለማስፈረም አዳጋች ያደርግባቸዋል። ይህ የሆነበት ዋነኛ ምክንያት ደግሞ ተጫዋቹ በሳምንታዊ ደሞዝ የሚያገኘው ጉዳይ በጣም አስቸጋሪ ሊያደርግባቸው እንደሚችልም ተናግሯል። ከቪክተር ኦሺሜን ዝውውር ጉዳይ ጋር በተገናኘ አንድ የቱርክ ሚዲያ ይዞት የወጣውን መረጃ እንመለከት። አርሰናል የማጥቃት መስመራቸውን ለማሳደግ ቪክተር ኦሺሜንን ማስፈረም ቅድሚያ የሚሰጡት ጉዳይ አድርገው ይዘውታል። ተጫዋቹ ከናፖሊ ወደ ጋላታሳራይ ሲዘዋወር በክለቦች መካከል ሲያስማማ የነበረው ጆርጅ ጋርዲያ በዚህ ክረምት ቪክተር ኦሺሜን ወደ አርሰናል ለመላክ ጥረት እያደረገ ነው ሲል ዘግቧል። ከደሞዝና ከተጫዋቹ ዝውውር ጉዳይ ጋር በተገናኘ በጣም አዳጋች እንደሚያደርግበት ቤን ጃኮቭ ቶክ ስፖርት ላይ ዩቲዩብ ላይ ገልጽ ቀርቦ የተናገረው መረጃ ይጠቁማል። ነገር ግን አሁንም ቢሆን ተጫዋቹን ለማስፈረም አርሰናል ፍላጎት እንዳላቸው የሚወጡት መረጃዎች ይጠቁሙናል።
ሌላኛው የምንመለከተው ጉዳይ ከኤዝሪ ኮንሳ ዝውውር ጉዳይ ጋር ይሆናል ማለት ነው። ኤዝሪ ኮንሳ አሁንም በአርሰናል የክረምት የዝውውር እቅድ ውስጥ ይገኛል። ክለቡ ተጫዋቹን በትልቅ ደረጃ ከፍ አድርጎ ይመለከቷል። እናም እሱ ለማስፈረም እያሰበ ነው። ስሙም ለተወሰነ ጊዜ በአርሰናል ዝርዝር ውስጥ ይቆያልም ሲል ፋብሪዚዮ ሮማኖ ጠቅሶታል። ኤዝሪ ኮንሳ የዊሊያም ሳሊባ ባለመኖሩ ተከትሎ የተከላካይ ቦታን ይሸፍናል ተብሎ ከሚጠበቁ ተጫዋቾች ውስጥ ይካተል። የኤዝሪ ኮንሳ ሁኔታ አርሰናል አሁንም ቢሆን እየተካተሉት ይገኛሉ። እስከ 35 ሚሊዮን ፓውንድ ድረስ አቅርበው አርሰናል ውድቅ ተደርጎባቸዋል። ነገር ግን ውድቅ ቢደረግባቸው አሁንም ቢሆን ከተጫዋቹ ዝውውር ሁኔታ ላይ እየተከታተሉ መሆናቸውን የሚያመላክት መረጃ እየወጡ ይገኛል። ጃሪን ኮንሳን በተመለከተ አንድ መረጃ ለሱን እንመለከታለን። ዴቪድ ኦርንስተን አሁንም ከገብርኤል ማርቲኔሊ ዝውውር ጉዳይ ጋር በተገናኘ ይሄን አጋርቷል። የገብርኤል ማርቲኔሊ ተወካዮች ተጫዋቹ ወደ ጋላታሳራይ መዘዋወር እንደማይፈልግ ለአርሰናል አሳውቀዋል። አርሰናል ከቱርኩ ክለብ 45 ሚሊዮን ዩሮ የሚያወጣ ጥያቄ ቀርቦለት ነበረ። ነገር ግን ክለቡ ተገቢ የሆነ ጥያቄ ከቀረበለት ማርቲኔሊ ለመሸጥ ክፍት ቢሆንም ጋላታሳራይ ግን በተጫዋቹ የዝውውር አማራጭ ውስጥ አይገኝም የሚል መረጃ ዘአትሌቲክስ ላይ የሚሰራው ጋዜጠኛ ዴቪድ ኦርንስተን አጋርቷል። የማርቲኔሊ ኮንትራት በ2027 ያበቃል። ነገር ግን እስከ 28 ድረስ ለተጨማሪ አንድ ዓመት የማራዘም አማራጭ እንዳለው ዴቪድ ኦርንስተን አጋርቷል። አሁን ላይ ባሉት መረጃዎች መሰረት ጋብሪኤል ማርቲኔሊ ከአርሰናል ከመልቀቅ በአርሰናል ቤት የሚቆየቱ ድል እየሰፋ መጥቷል። ምክንያቱም በክንፍ መስመር ላይ አርሰናል ተጫዋች ለማስፈረም በቀጣይ በቀሩት ቀናት ሊቸገር ስለሚችል ተጫዋቹ በክለቡ ሊቆይ የሚችልበት እድል እንዳለ እየተዘገበ ይገኛል። ኢዛን ካን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ይህንን መረጃ አጋርቷል። ለአርሰናል ቅርብ የሆኑት አካላት ማክስ ዶማን በዚህ የውድድር ዘመን በክለቡ ውስጥ ትልቅ ሚና እንደሚኖረው ይታመናል። ተጫዋቹ ትምህርቱን ስላቋረጠ ሙሉ ትኩረቱ እግር ኳስ ላይ ይሆናል ተብሎ ይጠበቃል። በክለቡ ውስጥ ያሉ ሰዎችም በአካላዊ ጥንካሬና ባሳየው እድገት ተገርመዋል። በቀጣይ የቡካዮ ሳካ ተተኪ ይሆናል ተብሎ ይጠበቃል ማለት ነው። ማክስ ዶማን በአርሰናል ቤት ስላለው ሁኔታ እንመለከታለን። ማይክል አርቴታን በተመለከተ አዲስ ኮንትራት መፈረሙን ቀደም ብዬ ጠቅሼላችሁ ነበረ። አሁን ላይ በቀጣይ ከአርሰናል ጋር የሚያቆየውን ኮንትራት መፈራረሙን የሚያመላክት መረጃዎች እየወጡ ይገኛሉ። ሌላኛው ከቪክተር ኦሺሜን ዝውውር ጉዳይ ጋር በተገናኘ የወጣውን መረጃ እንመለከት። ቪክተር ኦሺሜን ወደ አርሰናል የሚያደርገው ዝውውሩን ጉዳይ በተመለከተ አሁንም የተለያዩ መረጃዎች እየወጡ ይገኛሉ። ነገር ግን አርሰናል ተጫዋቹን ለማስፈረም አሁንም ቢሆን አዳጋች ይሆንበታል። ምክንያቱም ሳምንታዊ ደሞዙም ሆነ ለተጫዋቹ የሚከፈለው የዝውውር የገንዘብ መጠን ከፍተኛ ከመሆኑ ጋር በተገናኘ አርሰናል ተጫዋቹን ለማስፈረም እንደሚቸገርም እየተዘገበ ይገኛል። ጃሪ ኮንሳን በተመለከተ ጃሪ ኮንሳ ከኤዝሪ ኮንሳ ሌላኛው የተከላካይ አማራጭ እንደሆነ ሰፋ ያሉ መረጃዎች እየወጡ ይገኛሉ። ጃሪ ኮንሳን አርሰናል ለማስፈረም ጥያቄ ቢያደርግም ውድቅ መደረጉን የሚያመላክት መረጃዎች ደግሞ ፋብሪዚዮ ሮማኖ በዩቲዩብ ድረገጹ ላይ አጋርቷል። አርሰናል በተከላካይ መስመር ላይ እንደነ ጃሪ ኮንሳ እንደነ ኤዝሪ ኮንሳ ያሉ አማራጮችን የዊሊያም ሳሊባ ተተኪ ለማድረግ እየሰሩ መሆናቸውን ተዘግቧል። ነገር ግን ምንም አይነት እድገት አልተመለከትኩም። ከሁለቱም ተጫዋች ዝውውር ጉዳይ ጋር በተገናኘ እድገት አልተመለከትኩም። አሁን ላይ የወጣው መረጃ እንደሚነግረንም ከሆነ አርሰናል ጃሪ ኮንሳን ለማስፈረም የሄደበት መንገድ ውድቅ እንደተደረገበት የሚጠቁሙ ነገሮች ነው እየወጡ የሚገኙት ማለት ነው። ጠቅለል ሳደርገው ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ያሉ መረጃዎች ይህን ይመስላሉ። ነገ አርሰናል ከማንቸስተር ሲቲ ጋር የሚያደርጉትን ጨዋታ በተመለከተ ተጫዋቾቹ ጨዋታውን ለማሸነፍ እንደሚፈልጉ የሚያመላክቱ መረጃዎች ነው ስመለከት የነበረው። የጃሪ ኮንሳን አዲስ ሁኔታ እየተከታተልኩ አጋራችኋለሁ። ገብርኤል ጄሱስን ልጥቀስላችሁ ረስቼው ነበረ። ገብርኤል ጄሱስ ወደ ናፖሊ የሚያደርገው ዝውውር በጣም መቃረቡን የሚያመላክት መረጃዎች እየወጡ ይገኛሉ። ናፖሊዎች አሁን ላይ ተጫዋቹን ለማስፈረም እየሰሩ መሆናቸው ተዘግቧል። የላካካ ወይም ሉካኩ ከክለቡ መልቀቁን ተከትሎ አሁን ላይ ትክክለኛ የ9 ቁጥር ተተኪ ይሆንላቸዋል ብለው ያሰቡት የአርሴናሉ የፊት ለፊት መስመር አጥቂ ገብርኤል ጄሱስን እንደሆነ ሰፋ ያሉ መረጃዎች እየወጡ ይገኛሉ ማለት ነው። ገብርኤል ጄሱስ አሁን በክረምት የዝውውር መስኮት ከአርሰናል ከሚለቁ ተጫዋቾች ውስጥ እንደሚካተት ያሉኝ ምንጮች ይጠቁማሉ። ማይክል አርቴታ በአርሰናል ቤት መቆየቱ ምን ያህል ደስተኛ አድርጓቸዋል? ይህንን ኮሜንት ቦክስ ላይ እንድትነግሩኝ እፈልጋለሁ። ነገር ግን ማይክል አርቴታ በክረምት የዝውውር መስኮት ላይ በጣም የሄደበት የዝውውር እንቅስቃሴ ደጋፊዎችን ያበሳጭ ይመስላኝ። የሌፍት ዊንግ ፍሮንት ላይ አሁንም ችግሩን ሳይፈቱ ፕሪሚየር ሊጉን ለመወዳደር አርሰናል ይቸገራል። ምንም እንኳን በሲዝኑ በጥር የዝውውር መስኮት የተጫዋች ዝውውር ቢከፈትም ነገር ግን በአብዛኛው ጊዜ እንደተመለከቱ ነው አርሰናል በጥር የዝውውር መስኮት ተጫዋች ሲያስፈርም አልተመለከትነውም እና ጥር ላይ ምን አይነት ሙከራ ያደርጋሉ አይታወቅም። ደግሞ በአጭር ጊዜ ሊሳካ የሚችል ዝውውር ከመሆኑ ጋር በተገናኘ ጥራት ያላቸውን ተጫዋች ለማምጣት በጣም ከባድ ያደርጓል። በጣም ከፍተኛ ገንዘብ ማውጣት ይጠበቅባቸዋል አርሰናል። እንዳጠቃላይ ከተጫዋች ዝውውር ጉዳይ ጋር በተገናኘ የቪክተር ኦሺሜን ጉዳይ አሁንም ያበቃለት ነው ብሎ መናገር አይቻልም ሙሉ ለሙሉ።
የአልቫሬዝ ጉዳይ ግን አሁን ወደ መጨረሻው ላይ የተቃረበ የመጣ ይመስላል። ተጫዋቹ በአትሌቲኮ ማድሪድ የመቆየቱ ነገር ነው አሁን ከሚወጡት መረጃዎች ውስጥ ለመረዳት የምንችለው እንጂ ዝውውሩ የመሳካቱ ነገር በጣም እየጠበበ መጥቷል። አርሰናል እንዳጠቃላይ በገበያው ላይ የሚገኙ ተከላካዮችን ስም ዝርዝር እየተመለከተ መሆኑ ተዘግቧል። የአትሌቲኮ ማድሪዱን ተከላካይ ፑብሊክንም ለማስፈረም ንግግር አድርጎ ውድቅ መደረጉን ፋብሪዞ ሮማኖ በዩቲዩብ ድረገጹ ላይ አጋርቷል። እንዳጠቃላይ ስንመለከተው ከተጫዋች ዝውውር ጉዳይ ጋር በተያያዘ አርሰናሎች እየሄዱበት ያለው መንገድ ከባድ እንደሆነባቸው ተጠቅሷል። ነገር ግን ተጫዋቾችን ለማስፈረም አርሰናል ተከላካይ መስመሩን እየተንቀሳቀሱ መሆናቸውን የሚያመላክት መረጃዎች ወጥቷል። የዛሬ ስፖርታዊ መረጃችን አርሰናልን በተመለከተ ይህን ይመስላል። በሌላ ቪዲዮ እስከምንመለስ መልካም ጊዜ ተመኞች።